የጠላቶቻችን ፍላጎት እኛን መበተንና መለየት ነው። የኛ ዓላማ መሆን ያለበት ብሔራዊ ፍላጎቶቻችንን አንጥረን ማወቅ፣ ሰላማችንን መጠበቅ፣ ተባብረን መትጋት፣ ከወንድም ጎረቤት ህዝቦች ጋር በጋራ መስራት ሲሆን ከዚያ የሚያልፍ ነገር ደግሞ ካለ እንደ አባቶቻችን በአርበኝነት ስሜት የኢትዮጵያን አንድነትና ብሔራዊ ጥቅም ማስከበር የሁል ጊዜ ስራችን መሆኑን እንድታስታውሱ አደራ ማለት እፈልጋለሁ። ኢትዮጵያ ከናንተ እጅግ ብዙ ትጠብቃለች። በሀገሪቱ እድገት ልክ ፖሊስም በስልጠና፣ በቴክኖሎጂ፣ በቁጥር፣ በስርጭት፣ በስልትና በመፈጸም አቅም ማደግ አለበት፣ ይገባዋል። ለዚህ እድገት መንግስት ትኩረት ሰጥቶ የሪፎርም መርሃ ግብር ቀርጾ እየተገበረ ይገኛል። ፖሊስን በቴክኖሎጂ ለማላቅ፣ በስልጠና ለማዘመን፣ የሥራ ቦታዎችን ምቹ ለማድረግና የሰው ኃይል ቁጥሩን ለመጨመር በትኩረት እየተሰራ ይገኛል። እናንተም የዚሁ ሪፎርም ውጤቶች ናችሁ።